ቅጣው እጅጉ ነው ስሜ ቦንጋ ነው ተወልጄ ያደኩት ቦንጋ ማለት በነገራችን ላይ የከፋ ጠቅላይ ግዛት የከፋ አውራጃ ዋና ከተማ ነው የምትጠጡት ጠጅ ማሩ እንደምን ልበላችሁ እዚያ ነው የሚበቅለው ወይም የሚገኘው እና በነገራችን ላይ ኋላ አጫውታችኋለሁ የኢትዮጵያ ሀብት በጠፈር መንኮራኩር በነገራችን ላይ ናሳ ብዙ ነገር ሰርቼ እግዚአብሔር ረድቶኝ አንድ ሁለት የኤሮስፔስ ሜካኒዝሞች እና የሳይንስ ኢንስትሩመንቶች መፈልሰፍ ወይም ኢንቨንት ማድረግ እዚያም ሮክዌል ኢንተርናሽናል ይሄ ስፔስ ሸትሉን እና የቦይንግ ስፔስ ሲስተምስ ዲቪዥን ደግሞ የተለያዩ የጠፈር መንኮራኩር ለሚሊተሪ ለሳይንስ በናሳም ውስጥ ማለት ነው ለኮመርሻል አፕሊኬሽንስ እና ደግሞ በተለይ የምድርን የዓለማችንን ሀብት የምድር ዋና ሀብቷ ህዝቧ ነው ለዚህ ነው የኢትዮጵያ ጉዳይ እና ኢትዮጵያዊነት የሚለው ፕሮግራማችን መጀመሪያ ኢትዮጵያውያን የኢትዮጵያ ዋናው ሀብቷ ናቸው እንግዲህ ያንን ሁሉና በተለይ በተፈጥሮ ደግሞ የተለያየ ማዕድን እግዚአብሔር ፈጥሮ የሰጠውን ኢትዮጵያ ምን ያህል ጥንቧን የጣለች ይቅርታ አድርጉልኝ እናት ኢትዮጵያ ሀብታም መሆኗን ነው ቡርጇ መሆኗን እናያለን ኤቪደንስ ነው ምስክር ነው ኢትዮጵያ ለማኝ ወይም ደሃ አይደለችም ይህ በቅኝ ሀገር አስተሳሰብ የመጣ የፖለቲካ መግዣ ተንኮለኛ የቅኝ አስተሳሰብ ተንኮል ነው እንጂ ኢትዮጵያ ሀብታም መሆኗን በማስረጃ እናሳያለን ማለት በሙያዬ ማለቴ ነው እንግዲህ በዚያው መሰረት ዓላማችን ራዕይ ያለን ማለት ነው መጽሐፍ ቅዱስ ምን ይላል ራዕይ የሌለው ህዝብ ይጠፋል ይላል ኢትዮጵያ አባቶቻችን አያቶቻችን ቅድመ አያቶቻችን ከሙሴ ታሪክ በጻፈው ማለት ነው ኦሪት ዘፍጥረት ይባላል መጽሐፉ የመጀመሪያው ምን ይላል እንደውም በምዕራፍ 2 ቁጥር 13 ላይ ምን ይላል እኔ ዲያቆን ስለነበርኩ መጽሐፍ ቅዱስን ማጥንቻለሁ ለማለት ነው ለዚያ ነው አንጎሌ የተከፈተው እና እግዚአብሔር ይመስገንና በእውነቱ እኔ እስካሁን ድረስ እግዚአብሔር ፈቃዱ ሆኖ በተለያየ መድረክ አሜሪካም ቢሆን አውሮፓኖችን አታውቁ ይሆናል ያስተዳደርኩበት በብዙ ቢሊዮን ዶላር ፕሮግራም የስፔስ ፕሮግራም ነበር አሁንም ቢሆን እድሉ አለ ካስፈለገ ግን አሁን ወደ ትግል ገብቻለሁ ምንድነው ራዕያችን መጀመሪያ ማንነታችንን ማወቅ ያስፈልጋል ማንነታችን ደግሞ እኛ የፈጠርነው አይደለም ኋላ እናያለን ወያኔ ራሳቸውን ፈጥረው ነው እዚህ ጭንቀት ውስጥ የገቡት እግዚአብሔር የፈጠረን እንዳልኳችሁ በኦሪት ዘፍጥረት ምዕራፍ 2 ቁጥር 13 ላይ ምን ይላል ሳይንሱም ጥሩ ይደግፈዋል ካስፈለገ ይሄ የዚያን ነገር ላይ በጥያቄና መልስ ጋር እንወያያለን ጊዜ ማለቴ ነው ምን ይላል የኢትዮጵያ ወንዝ ጊዮን የሚባል አሁን በዘመናችን አባይ ይባላል እኔ ፖሊቴክኒክ ባህር ዳር ነው የተማርኩት እዚያው ባህር ዳር ጊዮን ነው አሁንም የሚባል ግን አባይ ከኢትዮጵያ ተነስቶ ገነትን ውሃ ያጠጣ ነበር ይላል የእግዚአብሔር ቃል ነው አይካድም ምዕራፍ 2 ቁጥር 13 ግድላችሁ ውሸት አልናገርም በእናንተ ፊት ኢትዮጵያዊ ነኝ ያከብራለሁ እና ያንን ራዕይ ይዘን ሙሴም ኋላ ኢትዮጵያዊትን ያገባትን እና ከኢትዮጵያኖች ከአማቹ የተማረበትን ማለት ነው የጥሩ አስተዳደር ሁኔታ ህዝብን አክብሮ ትውልድን አክብሮ ከህዝብ ጋር በፍቅር የመኖርን ነገር ኢትዮጵያ ከጥንት ጀምሮ ታሪክ ይናገርላታል በንግስተ ሳባ ጊዜ በንጉስ ሰለሞን ጊዜ ምን እንደነበረ ይናገራል ታውቃላችሁ በዚያ ጊዜ አላጠፉ የግሪክ ፈላስፋዎችም ገጣሚዎችም ብዙዎቹ የኢትዮጵያ ህዝብ እንከን የሌለው ምህረትን የሚወድ ነው ፕሮፌት መሐመድም ነብዩ መሐመድም
ኢትዮጵያን ግሩም ሰዎች ናቸው ብሎ መስክሯል። ይሁን እንጂ እግዚአብሔር እንደዚህ ያቆየልን ሀገርና ታሪክ አሁን ባለንበት ጭንቀት ሁላችሁም ስለምታውቁት እሱንም ደግሞ ባጭሩ እናየዋለን ምን እንደሆነ።